ይኸው እናትቺ ናት ከአጠገቧ ነጥቆ ይዞ ሄዶ ፋኖቹ የ14 ዓመት ልጅ ሸዋ ላይ በስመ አብ ብሎ መስቀል አጥልቆ ጋላ ብሎ ያረደው እናትቺ ነች። እኔም ማየት አልችልም፣ ቪዲዮ ላሳያችሁ አልችልም። ቪዲዮ ሳላሳይ ሳልከፍተው ግን ይኸውና ብከፍተው አንገቱን አንተ ጋላ በስመ አብ ብሎ ሲያርድ ያሳያል። ግብዳ መስቀል አጥልቋል። ሕፃን ልጅ ነው። አንተ ጋላ ና ብሎ ሲያርድ ይታያል ቪዲዮ። ይሄ ለምንድን ነው የተደረገው? ይሄ ልጅ የነሱን ትግል ከልክሎ ወይም አማራን ጎርቶ ነው? ነገር ግን የትግላቸው ተስፋ መቁረጥ አማራና ኦሮሞን ለማጋጨት ሆን ተብሎ ፐርፐዝሊ ቪዲዮ ተቀርጾ ፖስት የተደረገበት ምክንያት ይሄ ነው። ረዲዮ ጋላ በስመ አብ ወልበል ጋላ ሙጫ keessan tokko isin hirkaa fudhatanii turanii jedhume eenyuun maqaan isaa attam godhan? Maqaan isaa Darajjee Maariiti. Ayyee. Mucaa san rasaasanii miti billaa halbeedhaan morma isaa irraa gata. Harkaan qabanii deemanii tedduma Salkullaa jedhamu magaalaa faannoodhaaf jedhanii kenname kana keessatti hin qalanii jechuudha. Inni isa qalanii reefuma isaatu fudhatee biyyeedha waliin gaattee kanaami. አሁንም የሚታይ ነው። ኩሽናውንም ሰጥቷል። እንዴ ራሱ ፋኖቹ አይተውታል። እኔ ብገሉኝ ፈቃደኛ ነኝ። ይኸው ደጀን ምንም እኔ ለሞት ያልፈራ ልጁ ላይ ንዴት ኖሯቸው አይደለም እኮ ፐርፐዝሊ ቪዲዮ አዘጋጅቶ አንተ ጋላ ና ብሎ እንደበቅ በስመ አብ ወልድ ብሎ ሲያርድ አማራና ኦሮሞ የህዝብ ግጭት እንዲፈጠር እኮ ነው። ውጪ ያለውም ስለተፈረካከሰ የገንዘብ መቀነቱም ስለደረቀ ህዝብ ላይ ዲያስፖራ ይረዳሽና ተስፋ ይቆርጣል። በስሜት 3 4 ይረዳሻል፣ አምስተኛው ላይ ይወርቃል ጥሎ። አሁን ስለተፈረካከሱ መግቢያ ሲላጡ መጨረሻ አማራጫቸው የህዝብ ግጭት እንዲፈጠር ነው። ይሄ ልጅ የታረደበት ምክንያት ይሄ ብቻ ነው።